አገራችን ስንገባ ምን አይነት ስራ ነው ውጤታማ የሚሆነው? ምንድን ስራ ብንሰራ ነው እኛ ስኬታማ ሆነን በሀገራችን ተረጋግተን የምንቀመጠው እያላችሁ በጣም ብዙ እህቶች የምትጠይቁ ያላችሁ። እንግዲህ በዛ መሰረት አንድ ስራ ዛሬ ጠቁም ማድረጋችኋለሁ ማለት ነው። ምክንያቱም ይሄ ስራ በዙሪያ በጣም ስኬታማ የሆኑበት ያለ ነው አሁን ላይ በተለይ ማለት ነው። ቪዲዮውን እስከ መጨረሻ ተከታትላችሁ እንግዲህ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ አልሐምዱሊላህ ደህና ነኝ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ ማለት ነው። እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት ተቀላቀሉ። ውድ ቤተሰቦቼ ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝም እጅግ አድርጌ አመሰግናለሁ ማለት ነው። እንግዲህ መግቢያ ላይ እንደሰማችሁት ሀገራችን ስንገባ ምን አይነት ስራ ነው ስኬታማ የሚያደርገን? በተለይ ከዚህ ሂደን በእርግጥ ትክክል ስራ ያስፈልገና ማለት ነው። እና እንግዲህ በዚህ መሰረት እኔ አንድ ስራ ለሁላችሁም እንግዲህ ጠቆም ላድርጋችሁ ብዬ መጥቻለሁኝ። ምክንያቱም በጣም ብዙ እህቶችና ወንድሞች በተለይ አሁን ባለንበት ሰዓት ስኬታማ እየሆኑበት ነው ያለው ማለት ነው። ይህን ስራ ደግሞ በጣም በቀላል መንገድ የምንሰራው ስለሆነ እንግዲህ ሰው የተጠቀመበትን ወይም ያየውን ትክክለኛ ነገር ማካፈሉ ከይር ነው ብዬ ነው ማለት ነው። እና ቪዲዮውን ላይክ እያደረጋችሁ ጀምሩት ማለት ነው። እንግዲህ ሀገራችን ላይ በጣም ብዙ አይነት ስራዎች አሉ። ነገር ግን ያንን ስራ እኛ ይሆንልናል አይሆንልንም የኛ ራሳችን እንትን ነው ማለት ነው። ነገር ግን አሁን የምነግራችሁ ነገር ማንኛውም ሰው የመስራት የሚችለው ነው። ይህን ነገር ደግሞ እኛ ጠንካራና ብርቱ ከሆን አረብ ሀገር ከምንሰራው ደሞዝ የሚያንስ ነገር የለም ማለት ነው። ምክንያቱም በጣም ብዙ ሰዎች አሁን ላይ እየተለወጡበት ያለ ነገር ስለሆነ ማለት ነው። እና ይህንን ቪዲዮ ተጠቀሙበት። በተለይ አገር የምትሄዱ እህቶች ይጠቅማችኋል ማለት ነው። ምክንያቱም ምን ልስራ እያላችሁ በጣም ብዙ የምትጨናነቋላችሁ። እስቲል እኔ ራሴ እያልኩት ያለሁን ነገር ስለነበረ ይህን ነገር ደግሞ ብትጠቀሙበት ለእናንተ በጣም ጥሩ ነው ብዬ አስባለሁኝ። ምክንያቱም እቤታችሁ ቁጭ ብላችሁ ነው የምትሰሩት፣ ወዲያ ወዲህ የምትሉበት ነገር ስለሌለ እንግዲህ ቪዲዮውን እስከ መጨረሻ ተከታተሉላለሁኝ። እና እንግዲህ ሀገራችን ላይ በጣም በቀላል እንትን የሚሰራ ምክንያቱም ብዙ ጊዜ አሁን ለምሳሌ ልብስ ቤት ምናምን ቡቲክ እንዲሁም ደግሞ ሱቆች ምናምን እንላለን ማለት ነው። እሱ ነገር ግን እንደ ራሴ የሚሆንለትም የማይሆንለትም አለ ማለት ነው። ለምሳሌ አንዳንዱ ሰው ይሆንለታል፣ አንዳንዱ ሰው አይሆንለትም ማለት ነው። አሁን የምነግራችሁን ስራ ግን በቀላል መንገድ ሞክራችሁት ታውታላችሁ ውጤቱ ማለት ነው። ነገር ግን ብዙ ሰዎች ምን ያደርጋሉ መሰላችሁ? ወደ ዋናው ልግባላችሁና ቀጥልላችኋለሁ ማለት ነው። እሱ ምንድነው? የዶሮ እርባታ በጣም ስኬታማ እያደረጋቸው ነው ያለው አሁን ላይ ማለት ነው። የዶሮ እርባታ ግን ብልጥ የሆነ ሰው ነው የሚሰራበት ወይም የሚለወጥበት ማለት ነው። አንዳንዶቹ ሰዎች ምን ያደርጋሉ? እንዳለ ወይም ህፃን በሙሉ ይገዙላቸዋል፣ ህፃን ጫጩቶች ማለት ነው። እነዛ ህፃን ጫጩቶች ደግሞ ምግብ ያስፈልጋቸዋል። ሌሎቹ አያስፈልጋቸውም እያልኩኝ አይደለም። ዶሮ ስታረቡ ግማሾቹን እንቁላል የሚጥሉ መሆን አለባቸው። ለምሳሌ 20 ዶሮ እንዲው በቀላሉ ስነግራችሁ ዝም ብዬ እንደ ምሳሌ አድርጌ 20 ዶሮ የእንቁላል ብትገዙ እነዛ 20 ዶሮች በደንብ ማብላት አለባችሁ። ምክንያቱም በተለይ እንቁላል የሚጥሉት በነጋ እንዲጥሉላችሁ ማለት አሁን አንዳንዱ ሀበሻ ዶሮች ዛሬ ጥለው ወይም 2 ቀን ጥለው ከነገ ወዲያ አይጥሉም ማለት ነው። ግን በደንብ ከበሉ እነዚህ ፈረንጆቹ ዶሮ ሁሉ ጊዜ ነው የሚጥሉት ማለት ነው። ስለዚህ ለምሳሌ 20 ዶሮ በቀን ከጣሉ እንኳን 20ዎቹ በአንድ ቀን 20 እንቁላል፣ በ2 ቀን 40 እንቁላል ማለት ነው። እንደዚህ እያደረጋችሁ ከዛ ደግሞ ምን ታደርጋላችሁ? ትናንሾቹን ትገዙና እንደዚህው ፎርሽካ በጣም ደግሞ የሚያሳድገው በነገራችን ላይ ፎርሽካ ነው። በተለይ ጫጩቶቹ ፎርሽካ ካበላችሁ በጣም ነው የሚያድጉት። የምር ነው የምላችሁ። በ2 ወር በ3 ወር ውስጥ በጣም ትላልቅ ነው ዶሮ ነው የሚሆኑት ማለት ነው። ስለዚህ ግማሾቹን እንቁላል የሚጥሉት ትገዛላችሁ ማለት ነው። እንቁላል የሚጥሉት ለምን እንድታውቃላችሁ? ምግባቸውን ሙሉ በሙሉ ይሸፍንላቸዋል። እንደገና እነዛ ህፃኖቹ ትናንሾቹ የእንቁላሉ ስለሚሸፍንላቸው
ትናንሾቹ ለእናንተ ትርፋማ ይሆናሉ ማለት ነው። ምክንያቱም ትናንሾቹ እያደጉ ነው የሚሄዱት። በጣም እያደጉ ስለሚሄዱ እንቁላል የሚጥሉት ደግሞ የምግባቸውን ሙሉ በሙሉ ይሸፍንላቸው ማለት ነው። ግን ብዙ ሰዎች የሚሸወዱት ምንድን ነው? እንዳለ ትናንሽ ይገዙና ከነሱ ወጭ እየገዙ እንትን ይላሉ። ወጫቸውን ራሱ ምን አይነት ወጭ እንዲያወጡ አያውቁትም። ገቢው ምን አይነት እንደው አያውቁትም። በቃ ሁሉን ነገር ዲካም ብቻ ይሆንባቸው ማለት ነው። በዛ መካከል ምን ያደርጋሉ? የተረከቧቸውን ዶሮች መልሰው ያስረክባሉ፣ ይሸጧቸዋል ማለት ነው። ዶሮ ከታወቀበት በጣም ውጤታማ ነው። አሁን ላይ አንድ እንቁላል ከተማ ላይ በተለይ አንዳንድ ቦታ ላይ እስከ 20 ብር እየተሸጠ ነው ማለት ነው። 20 ብር 19 ብር እየተሸጠ ነው ማለት ነው። ስለዚህ እንደዛ ስለሆነ እናንተ ብልጥ መሆን አለባችሁ። ለምሳሌ ይህንን ጫጩቶቹ እንዲያርጉላችሁ ታደጉ በብዙ ብር ነው የሚሸጧቸው። አሁን አንድ ጊዜ እኔ እንደ ምሳሌ ስነግራችሁ የተረከብኳቸው እኔ በ2.50 ነው ማለት ነው። የሸኳቸው ግን በ800 ብር ነው። በ2 ወራቸው ነው የሸኳቸው ማለት ነው። ምክንያቱም በጣም ነው የሚያድጉት። እነዚህ ፈረንጅ ጫጩቶች በጣም ነው የሚለወጡት ማለት ነው። ስለዚህ እናንተ ይህንን ነገር እንድትሞክሩ ተነግራችኋለሁ ማለት ነው። ቤታችሁ ነው ቁጭ ብላችሁ የምትአበሏቸው። ፉርሽካ እንዴት ታስመጣላችሁ? 50 ኪሎ አለ፣ 25 ኪሎ አለ። በኪሎ ከፈለጋችሁ እንዳቅማችሁ ማለት ነው። ምክንያቱም ሁሉም እንዳቅማችሁ ነው ሀገራችን ላይ ማለት ነው። በብዛት ያላችሁ አሁን ለምሳሌ 50 ኪሎን አንዴ ተረክባችሁ ወይም 25 ኪሎን ቤታችሁ አምጥታችሁ ማብላት ነው ማለት ነው። እንደዛ ስለሆነ ይህን ነገር ብትሞክሩ በጣም ውጤታ ነው አለው ማለት ነው። ወላይ በጣም ውጤት አለው። በብዛት ቦታ ካላችሁ ለምሳሌ ግቢያችሁ ሰፊ ከሆነ ስራ ያበላችሁ በቃ ሙሉ በሙሉ ወደ እነሱ ከዞራችሁ እመኑኝ ማለት ነው። እመኑኝ እንቁላል በመኪና እየመጣ ነው የምታስረክቡት ማለት ነው። ምክንያቱም በጣም ብዙ ሰው ይፈልጋል አሁን ላይ ከተማ ላይ ያመጡ። በተለይ አሁን ገጠር ወጣ ያሉ ሰዎች እንደዚህ ዶሮ እያረቡ ገጠር ላይ መኪና ይመጣል፣ እዛ ያስረክባሉ፣ ወደ ከተማ አምጥተው ይሸጣሉ ማለት ነው። እንደዛ ስለሆነ ይህንን ስራ ሁላችሁ ሞክሩት። በጣም ስኬታማ ነው የሚያደርገው። ነገር ግን ግማሽ እንቁላል ግማሽ ትናንሽ ነው መግዛት ያለባችሁ። ለምን ታውቃላችሁ? እንቁላሉ ሙሉ በሙሉ ምግብ ይሸፍንላችኋል። ትናንሾቹ ደግሞ ለእናንተ ውጤታማ ወይም ትርፋችሁ ይሆናሉ ማለት ነው። እንደዛ አድርጋችሁ ይህንን ስራ ሞክሩ። ወደ ሀገር የምትገቡ መጠየፍ የለባችሁም። እኔ ይሄን ልሰራ ነው ወይ ማለት የለባችሁም። ምክንያቱም እዚህ የምናሳልፈው ወይም ያሳልፍነውን ሁላችንም ስለምናቅ ማለት ነው። እንግዲህ ይሄ ነገር በጣም በዙሪያ ያሉ ሰው ስኬታማ እየሆኑበት ያሉን ነገር ስለሆነ ሁላችሁም ሞክሩ ትላለሁኝ። እንግዲህ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በተረፈ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሆኖልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።